until 2020 MicroStrategy የሶፍትዌር አናሊቲክስ ካምፓኒ ነበረ። እሱ ብቻ ነበር ስራቸው። ከዛ በኋላ ግን ማይክል ሴለር ሊደርሺፑን ከወሰደ በኋላ ነገሮች ተቀያየሩ። ማይክል ሴለር የሚያደረገው የመጀመሪያው ነገር የካምፓኒውን የካሽ ሪዘርቭ ሙሉ ለሙሉ ወደ ቢትኮይን ስትራቴጂክ ሪዘርቭ አድርጎ ቀየረው። እንደዚህ አይነት ነገር ለማድረግ የመጀመሪያው በዓለማችን የሚገኝ ካምፓኒ ነው። ይህንንም ያደረገበት ምክንያት በጣም ቀላል ነበረ። ገንዘብ ወይም ካሽ ፊያት ተብለው የሚጠሩት ገንዘቦች በጠቅላላ ከቀን ወደ ቀን ቫልዩአቸውን የሚያጡ የሚቀልጥ በረዶ ነው። ስለዚህም የካሽ ሪዘርቫቸውን በገንዘብ ከመያዝ ወደ ቢትኮይን መቀየርና ሰፕላዩ ሊሚትድ የሆነ 21 ሚሊዮን ኮይን ብቻ ያለው ዲጂታል ስኬርስ የሆነ አሴትን ቀድሞ መያዝ ነበር የሱ ዓላማ። የመጀመሪያውን ፐርቼዝ በአውሮፓውያን አቆጣጠር በ2020 በኦገስት ወር ውስጥ አደረገው። 250 ሚሊዮን የአሜሪካ ዶላር ወደ ቢትኮይን ቀይሮ የመጀመሪያው ቢትኮይንን ባላንስ ሺቱ ላይ የያዘ ፐብሊክ ካምፓኒ ሆነ። ከዛን ጊዜ አንስቶ እስከ ዛሬ ድረስ ማይክል ሴለር ኢንዲቪጁዋሊ በማይክሮስትራቴጂም ስም በካምፓኒውም ስም በየሳምንቱ በየቀኑ ቢትኮይንን እየገዛ ኤክሰስ ካሽ ሪዘርቫቸውን ወደ ስትራቴጂክ አሴት ሪዘርቭ አድርገው በዛሬው ዕለት በዓለማችን ላይ ከሚገኙት የቢትኮይን ስትራቴጂክ ካምፓኒዎች የመጀመሪያ ሆኖ ይገኛል።